በዚህ ቪዲዮ ውስጥ የሉዊ ቪቶን አስደናቂ ታሪክን እንመለከታለን። በዛሬው ዘመን ሉዊ ቪቶን በዓለም ላይ ካሉ በጣም ውድና ታዋቂ የፋሽን ብራንዶች አንዱ ነው። ነገር ግን የታላቅ ስኬት በቀላሉ አልጀመረም። ሉዊ ቪቶን በድህነት ውስጥ ተወልዶ በ13 ዓመቱ ብቻውን ከመንደሩ ተነስቶ ወደ ፓሪስ በእግሩ ተጓዘ። ከዚያም በትጋት በፈጠራ እና በትዕግስት ስሙን ወደ ዓለም አወጣ። እንግዲህ ከድሃ ልጅ ወደ የቅንጦት ዓለም ንጉስ የተቀየረው የሉዊ ቪቶንን አስገራሚ ጉዞን ጀምር። ሉዊ ቪቶን እንደ አውሮፓውያን አቆጣጠር በ1821 ከእናቱ ካረን ጋርድ እና ከአባቱ ዛቪያ ቪቶን ፈረንሳይ ውስጥ በምትገኝ አንሴ በምትባል ከተማ ተወለደ። ቤተሰቦቹ በዝቅተኛ የኑሮ ደረጃ ላይ የነበሩ ሲሆን ሉዊ ገና ልጅ እያለ እናቱ አረፈች። በዚህም የተነሳ ህይወቱ ላይ ትልቅ ጉዳት ደረሰበት። አባቱም ሌላ ሚስት አገባ። ሉዊ ህይወቱ በጣም የከፋ ሆነ። 13 ዓመት ሲሆነው ህይወቱን የሚቀይር ውሳኔ ያደረገ። ትንሿን መንደር ትቶ ወደ ፓሪስ ለመሄድ ተነሳ። ገንዘብም ሆነ የሚሄድበት ሰው አልነበረውም። በመንገድ ላይ ትንሽ ስራዎችን እየሰራ ምግብና ማረፊያ ያገኝ ነበር። ጉዞውም ከ2 ዓመት በላይ ፈጀበት። ፓሪስ ከደረሰ በኋላ የጉዞ ሳጥን ሰሪ ሆኖ ስራ ጀመረ። በዚያ ዘመን ሀብታሞች ለትልልቅ ጉዞዎች ሳጥኖችን ይጠቀሙ ነበር። ሉዊ ስራውን በፍጥነት ተላመደ። የሉዊ ችሎታ እስከ ንግስት ዩጄኒ ድረስ ደረሰ። የንግስቲቱን ልብሶችና እቃዎች የሚያዘጋጅ ሰው ሆኖ ተቀጠረ። ይህ ለእርሱ ትልቅ እድል ነበር። በዚህም የተነሳ ማህበረሰቡን ከፍተኛ መደብ አባላት ዘንድ የታወቀ ሆነ። በ1854 ሉዊ የራሱን ድርጅት ከፈተ። በዚያን ጊዜ የጉዞ ሳጥኖች ክብ ጫፍ ነበራቸው። ሉዊ ግን አዲስ ሀሳብ አመጣ። ጠፍጣፋ ጫፍ ያላቸውን ሳጥኖችን ሰራ። እነርሱም በባቡርና በመርከብ ላይ በቀላሉ ሊደረደሩ ይችሉ ነበር። ይህ ፈጠራ የሳጥን ኢንዱስትሪን ቀየረ። የሉዊ ምርቶች ተፈላጊ በሆኑ ጊዜ የሐሰት ምርቶች መብዛት ጀመሩ እና ብዙዎች የሱን ዲዛይን መስረቅ ጀመሩ። በዚህም የተነሳ ሉዊ በምርቶቹ ላይ ምልክቶችን ማድረግ ጀመረ። ነገር ግን በዚህ ሁሉ መሃል ላይ በፈረንሳይና በፐርሺያ ጦርነት ምክንያት የመስሪያ ቦታው ተዘጋ። ጦርነቱ በኋላም ሉዊ ንግዱን ከዜሮ እንደገና ገነባ። በ1892 ሉዊ ቪቶን በ70 ዓመቱ አረፈ። ነገር ግን ኩባንያው አልቆመም ነበር። ልጁ ጆርጅ ቪቶን ኩባንያውን ተረከበ። ልጁ ጆርጅ ቪቶንም የኩባንያውን የፈጠራ መብት ለማስጠበቅ በ1896 ታዋቂውን የኤልቪ ሞኖግራም አርማን ፈጠረ። ይሄም ምርቶችን ከቅጂ ይጠብቅ ነበር። ዛሬ ላይ ይህ አርማ በዓለም ላይ የሚታወቅ የፋሽን ምልክት ሆኖ ቆይቷል። በ20ኛው ክፍለ ዘመን ኩባንያው በመላው ዓለም ተስፋፋ። ሳጥን በተጨማሪ ቦርሳዎች፣ ጫማዎች፣ ልብሶች፣ ሰዓቶች፣ ጌጣጌጦች፣ ሽቶዎችን ማምረት ጀመረ። በ1987 ሉዊ ቪቶን እና ሙያ ቴነሲ ተቀላቅለው ኤልቪኤምኤች የተባለውን የቅንጦት ምርቶች ኩባንያ መሰረቱ። በኋላም በርናርድ አርናልት የኩባንያው መሪ ሆኖ ዓለም ላይ ትልቁን የቅንጦት ብራንድ ገነባ። ከሉዊ ቪቶን ታዋቂ ዲዛይነሮች መሃል ማርክ ጃኮብስ አንዱ ነው። ከሻንጣ አልፎ በ1997 ሉዊ ቪቶን የመጀመሪያ የልብስ ስብስቡን ጀመረ። ከታዋቂ አርቲስቶች ጋር በመተባበር ልዩ ልዩ ዲዛይኖችን ፈጠረ። ባለቀለም ሞኖግራም ሻንጣዎችን በፋሽን ዓለም አስተዋውቋል። ሌላኛው ደግሞ ቨርጂል አብሎህ ብራንዱን በወጣቱ ዘንድ ተወዳጅ እንዲሆን አስተዋጽኦ አድርጓል። የሉዊ ቪቶን ታሪክ የፋሽን ታሪክ ብቻ አይደለም፣ የትጋት የጽናትና የራዕይ ታሪክ ነው። እናቱን በልጅነቱ ያጣ ድሃ ልጅ 13 ዓመቱ ሲሆን ቤቱን ትቶ ወደ ፓሪስ ተጓዘ። ሙያ ተማረ፣ ችግርን በፈጠራ ፈታ እና ለ180 ዓመታት ያህል የቆየ ብራንድን ገነባ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።